ከምር በህይወቴ በጣም ያዘንኩት የቅርቤ ሰው ያጣው ያህል የተሰማኝ የነፂ ሞት ነው። ነፂ ሁላችንም እንደምናውቀው ኢቢኤስ ስናይ ቤተሰባዊነት ስሜት እንዲሰማን አድርጎናል። ምክንያቱም የእሱ መልካምነት ነው እኛ ቤተሰብነት እንዲሰማን ያደረገው። ከጨዋታው ይልቅ እነዛ ሰዎች እንዲያገኙ እነዛ ሰዎች ገንዘብ ተቀብለው እንዲሄዱ ይፈልጋል። ካያችሁ አንድ ጥያቄ ሲጠይቃቸው በቃ መልሱን ይነግራቸዋል ማለት ይቻላል። ሁለት ፊደል ሲቀር ወይ አንድ ፊደል ሲቀር ይነግራቸዋል። ሙሉውን ነግሯቸው እንዲህ አንድ ፊደል ቀረ ምናምን እያለ በጨዋታ መልክ ግን እነዛ ሰዎች ተጠቅመው እንዲሄዱ ያደርጋል። ይሄ ደግሞ መጽሐፍ ቅዱስ እንደሚለው ቅንነት የእግዚአብሔርን ፊቱን ታየዋለች ይላል እና ቅንነቱ በጣም መልካምነቱ እግዚአብሔር የሚያውቀው ነገር ነው። እኛም በዓይናችን ያየነው ነገር ነው። መድኃኒዓለም እንደው እሱ ነው የሚያውቀው ፍርዱን። ግን ያው እንደኛ በልባችን እንደምንመኘው ሁላችንም መንግስተ ሰማያትን ወርሶ ከቅዱሳን ጋር በዝማሬ የሚኖርበት ህይወትን ይስጠው። እሱን ነው የምመኝለት። ሌላው ግን ዋናው ሀሳቤ እኛ ወጣቶች ዛሬ እንኑር ዛሬ እንሙት አናውቅም፣ የሚያውቀው እግዚአብሔር ነው። ግን ሁላችንም የሰጠንን እድሜ በንስሐ ተጠቅመን በስጋ ወደሙ እየኖርን ለሰዎች መልካም እየሆንን ክፋትን ከኛ አስወግደን መጥፎነትን ከኛ አስወግደን ለሌሎች መመቅኘትን ከኛ አስወግደን በመልካምነት የሰጠንን እድሜ በደስታ ብንኖር። በእርግጥ እኛን ሰዎች ሲያጡ ሰዎች ያዝናሉ። ግን እኛ ወደ አባታችን ስንሄድ ቢያንስ እዳ ሳይኖርብን እንድንሄድ መልካም ነገር ማድረግ የተሻለ ይመስለኛል።